ማሚ ግን አታገቢም እንዴ? አዲስ ህይወት አላማረሽም ወይስ ማግባት አትፈልጊም? ማግባትማ ፈልግ ነበር ሳሚ። ምን አውቃለሁ የምወደው ልጅ የማይገባ ሆነ። እሱ እስከሚገባው ደግሞ እኔ ዝም ብያለሁ። ልጅ ማለት ማሚ እኩያ ስለሆናችሁ ነው ወይስ በእድሜ ትበልጫለሽ? አይ ብዙም አልበልጠው፣ ግን ትበልጦስ ምን ችግር አለው? ዋናው ፍቅር ነው አይደል? እሱስ ልክ ነሽ። ቶሎ አግቢ፣ እኔም ላገባ ነው። ካልሆነ ጥሩ አይደለም። የሚንከባከብሽ ሰው ያስፈልጋል። ማሚ እኔ ማግባቴ አይቀርም አይደል? እስኪ እናያለን። እኔ ወደ ታች ሰፈር ልሄድ ነው። ትቆያለህ እንዴ? አይ ማሚ እኔም ሳምሪ ጋር ደርሽ። ላገባ ነው አግቢ። በጣም ትቀልድ የለ እንዴ? እኔ በህይወት እያለሁማ አንተ አግብታ አትኖርም። ማን ጀግና ሴት ናት ካንተ ጋር አብራ የምትኖረው? አንድ ቀን አላሳድራትም። አንቄ ነው የምገላት። ችግር የለውም። አሁን ነው የመጣሁት። እኔ በጣም የፈራው ነው። ምንም እንድትሆንብኝ አልፈልግም። በቃ በማለች ምንም እንዲፈጠር አልፈልግም። የኔ ውድ ምን ሆነሽብኝ? በእኔና አንቺ መሀል ማንም ምንም ቢል ቅንጣትም ታህል እንዳታስቢ እመኚኝ። እሺ እኔ ፍቅር አምናለሁ፣ ግን በፍጥነት ነቃው። በቆየን ቁጥር ነገሮች እንዳይቀየሩ ፈራለሁ። እሺ የኔ ውድ ምንም አይቀየርም። ቶሎ እንጋባለን። ነገሮችን ላስተካክልና ከማዘር ጋር። እሺ በቻልከው መጠን መፍጠን አለብን። ለዚህ ነው አጣድፈሽ የጠራሽ? ሌላ ምንም ችግር የለም። በይ እንሂድ። ውይ የኔ ውድ ስጠብቀኝ ቆይተተኛ። የኔ ጌታ አልጋ ልብስ እንኳን እንደምታልብስ መጣሽ እንዴ? ምን አመሸሽ? እየጠበቅኩሽ ነው። ትንሽ ራሴን ፈታ ላድርገው ብዬ ነው። በዛም ደግሞ ብቸኝነቱን ልላመደው ብዬ ነው። ጠዋት ያልኩሽን ነገር አመደርሽ እንዴ? የምን ብቸኝነት ነው? እኔ ልጅሽ እያለሁ በዛ ላይ ምራት ላመጣልሽ አይደል እንዴ? ማን እኔ ነኝ ከምራት ጋር የምኖረው? አንተ ራሱ ትንሽ ለትዳር የቸኮልካል መሰለህ። ትንሽ ብትረጋጋ ጥሩ ነው። እጭ ደህና አደር ማሚ። ግን ስለዚህ ነገር ሲነሳ ሁል ጊዜ ለምንድን ነው የምትሻሺው? ጠዋት ግን በደንብ ነው የምናወራው። ማሚ ግን ለምንድን ነው እኔ እንዳገባ ማትፈልጊው? ስለዚህ ጉዳይ በደንብ ነው ማውራት ያለብን። ምንድን ነው የምትለኝ? እኔ ወደ ገበያ ልሄድ ነው። አጨቅጭቀኝ እንደፈለኩት። ማሚ የሳምሪ ቤተሰቦች አግቢ እያሏት ሽማግሌ መላክ አለብኝ በቅርቡ።
ሽማግሌ? ለእሷ ነው ሽማግሌ የሚላከው? እስኪ ማን ነው ወንዱ? እናያለን። ማን እንደሚልክ እናያለን። ማሚ ስለዚህ ነገር ማውራት አለብን። ሁልጊዜ ለምንድን ነው የምትገባብሽ? ማሚ ቆይ ምን እየሆነች ነው? ሀሳቧ ምንም አልገባኝ። እኔ ቆሜ እንድቀር ነው እንዴ የምትፈልገው? ነው እሱ ያሰበችው ነገር አለ? ምንም እየገባኝ አይደለም። ከሳምሪ ጋር ተጣልተው ይሆን እንዴ? ስለ እሷ ሳነሳ እንዲህ የሚቀያይራት ምን ሊሆን ይችላል? ሄሎ የኔ ፍቅር፣ አሁን ላገኝሽ ነበር። ይመችሽ? እሺ መጣሁ በቃ። ሰላም ነው ማዘር? ወዴት እየሄዱ ነው? እኔማ እንደምታይኝ ወደ ገበያ እየሄድኩ ነው። አንቺ ወዴት ነው? እንዴት ትጥፍ እያልሽ ነው? ሳሚ ቀጥሮኝ ሳሚ ጋር እየሄድኩ ነው። እንኳን እንደሱ ከሆነ ትደርሻለሽ። ምንም ያጣደፍ ነገር የለ። እስቲ እኔ እንደውም ትንሽ አመም ስላደረገኝ ልመለስ። አንዳንድ ነገሮች ገዛዝተሽልኝ። እዚህ ላይ የጻፍኳቸው ነገሮች አሉ። እነዚህ ገዛዝሽልኝ፣ ትራንስፈር አደርግልሻለሁ። ገዝተሽልኝ ነይ። ሳሚን ላገኘው ነው። ሰራውላት ሜንጦ። ወዴት እንዴ የተጣደፍክ? ሳምሪ ጋር ልሄድ ነው፣ ቀጥሬያታለሁ። አሁን እዚህ ከማንም ጎረምሳ ጋር ቻት አልነበር እንዴ? ማን? ሳምሪ አታደርገውም። ደግሞ ብትሄድስ ምን ችግር አለ? እንደውም ላለማስነቃት ብላ ገበያ ካልሄድኩልሽ ምናምን ስትለኝ ሰጧትና ሄደች። ሳምሪ ወደፊት ሚስቴ ናት፣ አምናታለሁ። እንደዚህ አታደርግ። ትሰማለህ? በፍጹም እሷን አታገባም። እኔ በህይወት እያለሁ የእናትነት ፍቃድሽን እንጂ የጠየቅኩሽ በአንቺ ለመመራት አይደል። ይኸውልህ አንተ ሳሚ አርፈህ ብትቀመጥ ይሻላል። ምን ይመስላል? በጣም የምትገርሚ ሰው ነች። በጣም ውበትሽ በቃ ውበትሽ ነው ልቤ ውስጥ ይልስክ። በጣም እኔ የምለው ከእናቴ ጋር የተጣላችሁ መስሎኝ እኮ ነው እየሮጥኩ የመጣሁት። ኧረ አልተጣላንም። እንደውም ያልወትሮዋ ዛሬ ገበያ ይዤልኝ ብላኝ እኮ ወደ ቤታችሁ እየመጣሁ ልካኝ ነው ወደ ገበያ ሄድኩት። እናቴ ነች ያዘዘችሽ? ምን ነው ችግር አለ? እንዴት ነው? ኧረ ምንም ችግር የለም። አሁን ጊዜው እየደረሰ ነው። እንደምወደውና እሱን አግብቼ መኖር እንደምፈልግ ነግረዋለሁ። በዚህ መንገድ ካልሆነ ማንም ሴት መጣ እስከ ዛሬ ድረስ ለፍቼ ያካበትኩትንማ እንድትወስድ አልፈቅድላትም። ካልሆነ ላስገድለው እንዴ? አየየ፣ ይሄማ አይሆንም፣ ሞኝነት ነው። እየገረመኝ ነው ማንም እንዴት እንዳዘዘችሽ። ማረም ካላዘዘችኝ ደስ ይላል። ሰላም ዋላ ማሚ። ምን አለ ብትቀበኝ? ደከመኝ። ማሚ ግን በጣም ነው ጸባይሽ እየተቀየረብኝ፣ በጣም እየተቀየረብኝ። በሉ በቃ እናንተ ተጫወቱ። እኔ ልሂድ፣ እሄድበታለሁ። ብትሄጂ ነው የሚሻልሽ።
ማሚ ምን አለ ምሳ በልተሽ እንኳን ትይዣለሽ ብታይ። ና አርፈህ ተቀመጥ። እናትህ የምትልን ብትሰማ ነው የሚሻለው። ና ቁጭ በል። ሄሎ ሳሚ። አይ አላኩም፣ እዚሁ አካባቢ ነኝ። ና እሺ፣ ቶሎ እየጠበኩ ነው። ምንድነው በሰላም ማጣፈሽ ተፈሽ? አው ሳሚ፣ እኔ አንተን ማስቀየም አልፈልግም፣ ግን የእናት ነገር ግራ እየገባኝ ነው። አታስቢ፣ ሁሉንም ነገር አስተካክሏል። ግን እንዳስተካክል ደግሞ አንቺ ምርጪ። እንደዛ ከሆነ የራስን ድርሻ ይዘህ ውጣ። ከእናት ጋር መለያየት አለብህ ሳሚ። እንዴት ይሄን እናደርጋለን? እናቴ እኮ እስካሁን ያላገባች ከሌላ ሰው ጋር መኖር ስለማትችል። እንደዚህ አይነት ከሆነማ ከኔ የተሻለች ብትመጣ የምታስገባት አይመስለኝም። ለማንኛውም ደውልላለሁ። እኔ ፍቅርታ አሁንም አይን እንዴት ነው ድንገት ተነስቼ ከቤት ልወጣ ነው የምላት። በዛ ላይ ማንንም አታውቅም፣ ብቻዋን ኖራ አታውቅም። አይ ቢሆንም ግን መልመድ አለባት። እስከምትለምድ እኔም ጓደኞቼ ጋር እየወጣሁ ማደር አለብኝ። አዎ እንደዛ ነው የሚሻለው። እሺ እባክሽ፣ እንዴት ነሽ? እንዴት ነሽ ማሚ? እስቲ ቆይ አመሰግናለሁ ማሚ። እንዴት ነሽ? እባክሽ ዛሬ ከየት ተገኘሽ? አጋጣሚ ከስራ ወጣሁና ሰላም ልበልሽ ብዬ ነው ማሚ። እባክሽ እኔ የምልሽ ምን ትዝ አለኝ መሰለሽ? ለምን ሳሚዬን አትድሪው? ማለት ስታዩ ባለትዳር አይመስልም እንዴ? ነው አንቺ ልዳርልሽ? እንደሱ ለማለት ፈልጌ አይደለም፣ ያው ከሳምሪ ጋር ይዋደዳሉ ብዬ ነው። እና አንቺ ምን አገባሽ? ከእኔ ጋርም እንዋደዳለን። ይወደኛል፣ እወደዋለሁ፣ እንዋደዳለን። እንዴ እኔ እንደሱ መች አልኩኝ? ዳሪው እንጂ አግቢው አላልኩሽ? ደግሞ እንደምትዋደዱ አውቃለሁ። ነው አንቺን እንዲጠርሽ ፈልገሽ ነው? አንቺ ሴትዮ ዛሬ ለነገር ነው እንዴ መጣሽ? ተነሽ ውጪልኝ፣ ውጪልኝ! እንዴ ወጣልሽ። አሁን በሰቤት አሽሙር መናገሯን ንግግር አዋቂ መሆን ድሮ ምን ዘመድና ጎረቤት አይሆንም። ሾካካ ማነው? ማሚ የምታረጊው ነገር ጥሩ አይደለም። ቆም ብለሽ ብታስቢበት ይሻልሻል።
ሄሎ የኔ ፍቅር አለሁልሽ። እንዴት ነሽ? ሁሉ ሰላም? አንቺ ቀስ ማሚን እኮ ረግጦ ስንወጣ ስለደበረኝ እኮ። በዛ ላይ ደግሞ ያለሷ ፍቃድ ማግባት አልፈልግም። ሳምሪ እየቀለድሽ ነው። ቀልዱን ተይና አሁን ከቤት ልወጣ ስለሆነ ተዘጋጅ። እሺ ቻው። ልብስ ልቀይር። ዛሬማ እርግጠኛ ነኝ እኔ እስከምጠይቀው እንኳን አይጠብቅም። ስንት ነው የሚያማልለው? እስኪ ምን ይወጣልኛል? መቼም ከዛ ሜንጦኒ ሳልሻለው አልቀር። ለዚህማ ራሱ ነው መጀመሪያ እንደገባው ኩባ ይልብኝ። ክብሬ ሞገሴ ነሽ እምዬ እናቴ። አማረብኝ አይደል? እንዴት ነው የኔ ሸበላ? ማሚ ምን እያደረግሽ እንደሆነ አልገባኝም። እማትበለኝ እስከዛሬ ስናፍቅ የነበረውን ደስታ አሁን አጣጥመዋል። ማሚ ምን እየሰራሽ ነው? ይኸውልህ የኔ ሸበላ ከአንተ ጋር መጫወት እፈልጋለሁ። ስለምን ጨዋታ ነው የምታወሪው ማሚ? የምን ጨዋታ ነው? ችግር የለውም ጨዋታውን እናሳይሃለሁ። ምን እየሰራሽ ነው? እማትበለኝ እናት አይደለም የአባት ሚስት እንጂ። እማ ሰሞኑን ጤነኛ አትመስይም። ነገ በጠዋት ነው ጸበል የምንሄደው። ጠብቀኝ። የት ነው የምትሄደው? ጥለኸኝ ጠብቀኝ። የት ነው የምትሄደው? አንተ ሳሚ ጠብቀኝ። አንድ ብቻ ጠብቀኝ። እማዬ አሁን ማውራት አልፈልግም። ጥሩ ስሜት ላይ አይደለሁም። አንተ እማዬ አትበለኝ። እውነቱን ማወቅ ትፈልጋለህ? እንግዲህ አስወቀው እንጀራ እናት እንጂ እናት አይደለም። ምን ማለት ነው? ከልጅነት ጀምሮ አንቺ እናቴ እንደሆንሽ ነበር ማለት ነው። እናት አንተ ስትወልድ ነበር በወሊድ ምክንያት የሞተችው። ከዛ በኋላ አባት ብቻውን ስለነበር ከጎኑ የነበርኩት እኔ ነኝ። ከዛም አባትን አግብቼ ወደዚህ መጣ እንጂ እኔ የወላጅ እናት አይደለሁም። ወይ ጉድ! የወለደችው ማለት ነው። ለዚህ ነው እንደዚህ የምትሆነው። የሚገርም ነው። በጣም የሚገርም። እሺ እኮ አባለ እንደው ሲሞት ያልነገር አባት ምን ነገር እንዳይጎልብህ ስለሚፈልግ ነው። እናም እንዳትጨነቅበት ብሎ ነው። እኔ አላምንም። ሰውን ምን እያወራሽ እንደሆነ አልገባኝም። ስትረጋጊ እናወራለን። አሁን ተይ። እኔ እናት አይደለም የእንጀራ እናት ነኝ እንጂ 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 እንደ
እንዴት ነው ከተወለድኩ ጀምሮ እናቴ ያልኩ እየጠራዋትን እናት አሁን እንጀራ እናቴ የምለው? በጣም ከባድ ነው። እኔ አላምንም። አሁን ምን ሲያቅለበልብኝ እናቱ እንዳልሆንኩ ነገርኩት። የሆነ መንገድማ መፈለግ አለብኝ። ልሂድና ከሳምራዊት ጋር መጋባት ትችላላችሁ ልበል። ከዛ የማደርገውን አውቃለሁ። መቼም የለፋውበትን ንብረትማ ለማንም አሳልፌ አልተውም። ሳሚ በጣም ይቅርታ፣ ቅድም ስሜታዊ ሆኜ ነው። አንተ ከፈለክ ሳምሪ ጋር ሽማግሌ ልከህ ማግባት ትችላለህ። አንቺ ፈቀድሽም አልፈቀድሽም ሳምሪን አገባታለሁ። የጭካኝ ሰው ፍቃድ አልጠይቅም። ይቅርታ አልኩህ አይደል እንዴ? ያ እኮ በማይረባ ስሜት ውስጥ ሆኜ የተናገርኩት ነው። ይቅርታ ያስፈልገው። የድርሼን ብቻ ነው ፈልገው። ሳሚ እንዴት ነህ? ሄሌኔ ፍቅር ጠፋሁብሽ አይደል? አዎ በሰላም ነው። ማሚን እኮ ትንሽ አሟት። ምን ሆነ ማዘር? እና ሲያማቸውን ማወቅ የለብኝም እንዴ? ያን ያህል ስላልነበረ ነው የኔ ውድ። ለማንኛውም ሰሞኑን ሽማግሌ ይልካል፣ ተዘጋጅ። አረ በጣም ደስ ይላል ሳሚዬ በጣም። እና የደስ ደስታችን ነው የምናከብረው ሳሚ። እሺ በቃ ወደ ቤት ልመለስና ልብሴን ቀያይሬ የሚበላ በልቼ ልውጣ። እሺ ሳሚዬ። ሄሎ ሳምሪ እንዴት ነሽ የኔ ልጅ? በቃ እኔ እንደው ዝም ብዬ በሆነ ባሉን እየተናገርኩ አስቀየምኩሽ አይደል? እውነት አልተቀየምሽ ብዬ ማለት ነው? እንደዛ ከሆነ እስቲ ነይና ዛሬ ምሳ አብረን እንብላ። ያችን የምትወጃት ቆንጆ ሽሮ ይኸው ሰርቼ ጨርሻለሁ። አሁን በቃ አሁን የምትመጪ ከሆነማ እንደዚህ እናደርግ። እኔ አንድ ቦታ ደርሼ እመጣለሁ። ግቢና አንቺ ከደኛ አስቀምጥልሻለሁ፣ እየበላሽ ጠብቀኝ እሺ? ቆንጆ ሽሮ ናት፣ ነይ ሳይቀዘቅዝ ብይ። እሺ እኔ ቆንጆ። እሺ ነይ
ችግር የለም ክፍት ነው። ዝም ብለሽ ግቢ። እሺ እሺ እሺ። አመሰግናለሁ የኔ ቆንጆ። ነይ በጣም ትወጂዋለሽ። በደንብ አድርገሽ አታጥቢው። እሰራልሻለሁ። መጣ። እኔ አልተቀየም። አንቺ ተቀየምሽኝ አልተቀየምሽኝ አሁን እሰራልሽ የለ ሳሚ ጋር የቀረበች ሴት እያንዳንዷ ከኔ እጅ አታመልጥ። ሁልሽ ነው የምጨርስሽ። አሁን ነይ እናጣጥሚ። ቆንጆ እውነትም በጣም ይቅርታ። ሲናጣጥምሽ በይና ያኔ ይቅርታሽን ታደርግልኛለሽ። ቤቶች እንዴ ሳሚ ወይኔ ጉዴ ወይኔ ሳሚ ሳሚ አረ ሳሚ ወይኔ ጉዴ ወይኔ ሳሚ ምንድን ነው ሳሚ ሳሚ
ሄሎ ሄሎ፣ ጤና ይስጥልኝ። መረጃ ለመስጠት ነበረ። አዎ